በስልኮቻችን ብቻ ገንዘብ መስራት እንችላለን። አዎ፣ አብዛኞቻችን ይህን እውነታ አናውቀውም። ኢትዮጵያ ውስጥ አብዛኛው ሰው ስልኩን የሚጠቀመው ለሙዚቃ፣ ለፊልም፣ ለጌምና ለዶክመንት መያዣነት ብቻ ነው። ግን እውነታው የስልክ ጥቅም ይህ ብቻ አይደለም። ዓለም እየተቀየረች ነው። አኗኗራችን፣ አሰራራችንና የተለያዩ ነገሮች እየተቀየሩ ይገኛሉ። ከጊዜ ወደ ጊዜ ቴክኖሎጂዎች እየተሻሻሉ ይገኛሉ። እና እኛም መለወጥ መቀየር አለብን። ዛፍ እንኳን ቀስ በቀስ ያድጋል። እኛ ደግሞ ሰው የሰው ልጆች ነን። ከጊዜው ጋር መሮጥ እንጂ እዛው መቆም የለብንም። እና ምን ልላችሁ ፈልጌ ነው፣ በስልኮቻችሁ ብቻ በመጠቀም እንዴት ገንዘብ መስራት እንደምትችሉ የተለያዩ ስራዎችን እየጠቀስኩላችሁ ቪዲዮዎችን የምሰራላችሁ ይሆናል። ከእናንተ የምጠበቀው ፕሌሊስት ላይ ገብታችሁ የሰራሁላችሁን ቪዲዮዎች ማየት ብቻ ነው። እና ሳብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ። አዳዲስ ቪዲዮዎች ሲሰራ እንዲደርሳችሁ ደግሞ የደወል ምልክቷን ይጫኑ።